ሰው መጀመሪያ ከራሱ ጋር መታረቅ አለበት። ውስጡ የሚመላለሰው በጭንቅላቱ በልቡ የሚመላለሰው ነገር ወደ ፖዚቲቭ ነገር ቀይሮ መጀመሪያ ከራሱ ጋር መታረቅ ያልቻለ ሰው ከሁለተኛ ሰው ከጎረቤቱ ከማህበረሰቡ ከሀገሩ ጋር ሰላም ሊኖረው አይችልም። ስለዚህ ሰላም የሚጀምረው መጀመሪያ ከራስ ጋር በመነጋገር ነው። ከዛ ፖዚቲቭ ነገሩን ይዞ ከመጣ በኋላ ወደ መድረክ ከሌላው ጋር መወያየት የሚያስፈልግ ይመስለኛል። ስለዚህ ብሔራዊ ምክክሩ ወሳኝ ነው፣ ለኛ ወሳኝ ነው። አሁን ኢትዮጵያ ሕዝብ ቆም ብሎ ማሰብ ያለበት የሚመስለኝ በዚህ በ21ኛው ክፍለ ዘመን ምናልባት ጥቂት ዓለም ላይ ካሉት ህዝቦች እርስ በራሳችን የምንዋጋው በጣም በሚያሳዝን ሁኔታ አንዷ ኢትዮጵያ በ21ኛው ክፍለ ዘመን ይሄ ሳይሆን ቁጭ ብሎ ተወዳድሮ ተፎካክሮ በሰላማዊ መንገድ ትውልድን ወደ የሚያነስ ትምህርት ወደሚገኝበት ነገር ትውልዱን መምራት ነው እንጂ ስለተማርን ብቻ ወይም ፖለቲካ ፓርቲ ስለመሰረትን ወይም ደግሞ የሆነ ኢንስቲትዩሽን ስለፈጠርን ብቻ ሀገር የምትቀጥል አይሆንም። ስለዚህ አባቶቻችን እስከዛሬ እስከነ እድሜ ድረስ ያለው ቀጣይም የሚቀጥል መስዋዕትነት እየተከፈለ በየኮርነሩ ነው። አንድ ሰፈር ብቻ የቆመ ሳይሆን እኔ እንኳን በዚህ እድሜ የቀረኝ መንደር ያለ አይመስልኝም። ብዙ ቦታ ሄጄ አይቼዋለሁ። ኢትዮጵያ የሚባል በቃል ከሚነገር ወይም ፊደሉ ከሚቆጠር በላይ አጥንቴ ደሜ ውስጥ ያለው ኢትዮጵያ የምትባል ጽሑፍ ነው። እሷ ናት እኔ ላይ የምትሰራው፣ ጓዶቼ ጋር ያለችው እቺ ናት። ስለዚህ እኛ መስዋዕትነት የምንከፍለው ኢትዮጵያ ሕዝብ መስዋዕትነት የሚከፍለው ቁጭ ብሎ መነጋገር ባለመቻል ስለሆነ ይሄ ነገር ወደ ህሊና ተመልሶ ቁጭ ብሎ መነጋገር የሚሆነውን ማድረግ ነው። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምጽ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን። ሁሉ ጊዜ እኔ ሲመጣ ሁሉም ነገር ይቀየር፣ እኔ ሲመጣ ሁሉም ነገር ቀይረን አዲስ ስርዓት እናመጣለን የሚባለው ነገር በዚህ ዘመን የሚያስከዳ አይመስለኝም። ቁጭ ብላችሁ በፖሊሲ በስትራቴጂ አጠቃላይ ኤክስኪዩቲቭ ኦርደር በሚባሉ ዋናውን በማይነካ አጥር ውስጥ ገብቶ እያስተካከሉ መወዳደር፣ በዛ ለዚህ ስኬታማ መሆን። እኛን ደግሞ ትረስት አድርጉን፣ ከማንኛውም ጋር አትለጥፉን። we are not loyal for anyone። እኛ ለህዝብና ለኮንስቲቱሽን ነው። ለዛ ነው ህይወት የምንከፍለው። ድሮ ለገሌ አሁን ደግሞ ለገሌ የሚባል ነገር ይሄ የወለዳችሁትን ያሳደጋችሁትን እዚህ ደረጃ የደረስኩት እናንተ ስላሳደጋችሁኝ ነው። ስለዚህ ያሳደጉትን መልሶ ለሌላ ሰው መስጠት የኢትዮጵያ ባህልም አይደለም። ሰው ሀገር ዞሬን እናያለን። እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው። ስሙን፣ ቁመቱን፣ አነጋገሩን እያየን እንፈርጀዋለን። አሜሪካ ሀገር መጀመሪያ እኔ አንድ ጊዜ የኢትዮጵያ ልብስ ለብሼ አውቶቡስ ባቡር እየጠበቅኩ ያለው አንዱ መጣ። ከዛ ምን አለኝ? የሰር እለፍና ያዝ አንተ ስለ አገሬን ስላገለገልክ አመሰግናለሁ ብሎ ነው ሰላምታ ይሰጠኝ። ለምንድን ነው እኛ ይሄ ባህል የማይኖረን? ለዛ ነው እኮ ወደ መንደር የምንወጣው። አገራዊ ነገር ላይ ማትኮር ክብር ሊኖረን እኛ መንግስት ሆነን እያለን መንግስት መስርተን እያለን በቅኝ ግዛት የሚረገጡ የነበሩ ዛሬ እኛን የሚበልጡ አሉ። ስለዚህ ለራስ መጀመሪያ ክብር ሰጥቶ ከዛ ማየት ጥሩ ነው ይላለው። አመሰግናለሁ።